ከሃጎዳው ሃያ ከሃጎዳው ኑስ ጣልያው ሃያ ኦሳውነ ዮሳዮ ማላታይ ቤትሲ እራያዋይ ወዲያኔ እማድግችስ ታናማድዳጋ ታኒጋላታይሲ ታና የምዳጋ ሴታኒ ዛማራይሲ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተባረከ አምላክ አበዊኔ ለዛብጻኔ እስከዚች ሰዓት ያደረሰን አምላካችን የመድኃኒታችን ኢየሱስ ክርስቶስ ስም የተመሰገነና የተወደሰ ይሁን። እንዴት ቆያችሁ ውድ ኢትዮጵያውያን እንዲሁም ኤርትራውያን? ይህን ድምጽ የምትሰሙት ሁላችሁም በክርስቶስ ሰላም ብያችኋለሁ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። ከድሮ ከአንጋፋዎቹ ዘማሪያን አንዱ ጋር ዛሬ እገኛለሁ ማለት ነው። ስለዚህ ዛሬ የምንቆየው ቆይታ እግዚአብሔር እንዲባርክልን በመካከላችን እንዲገኝ እሱን እንለምናለን። ከአንጋፋዎቹ ከድሮ ከዘጠናዎቹ መዝሙሮች በቋንቋ ከሚያገለግሉ ዘማሪዎች አንዱ ነው ያገኘሁት። የጠፋ ወንድማችን ዛሬ ተገኝቷል እና ከሱ ጋር አጠር ያለ ቆይታ እናደርጋለን ማለት ነው። እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። እስኪ ስምህን ገልጸህ ራስህን ብታስተዋውቅልን። እኔ ዘማሪ ከበደ ካማ ነው የሚባለው። እንግዲህ ከዚህ በፊት ዘጠናዎቹ ላይ በቃ የደረራ አገልግሎት ነበረ፣ የሞቀ አገልግሎት ነበረ፣ ቅን አገልግሎት ነበረ፣ ክፋት የሌለበት ሁሉም ደግሞ በቃ ለእግዚአብሔር ያደረበት አገልግሎት ነበረ። በዛ ሰዓት እያገለገለን ነበረ። ደቡብ ኢትዮጵያ ላይ እየዞረን እያገለገለን ነበረ። ብዙ ጊዜ ችግራችን የኢኮኖሚ ችግር የሚባል ነገር አለ። ብዙ ሰዎች እውቀት እያሉ አቅም እያሉ ለአገልግሎት ደግሞ ጉልበት እያሉ አቅም በማጣታቸው ይገፋሉ፣ ይወጣሉ ከመስመር። የኛ በተለይ ችግራችን ሰው ሲጠፋ የት ጠፋ የት ወደክ ወዴት ሄድክ የሚባለው ነገር ትንሽ ያንሳል ነው። ከዛ የተነሳ ብዙ ቦታ በቃ ያቅሜን ያህል እየታገልኩ ነበረ። ያው እየዞረን እየዘመረን በቋንቋ ደግሞ እየሰበከን ነበረ። ከዛ በቃ አቅም በማጣት ኑሮ መብራት ስላልቻልኩ ከዛ መስመር የተወሰነ ይልቅ ነበረ። አሁን የእግዚአብሔር ፍቃድ ሆኖ እዛም ሄጄ ሌሊትና ቀን ያው ከናንተ በለይም ብዙ ስራዎችን እየሰራው ቆይቻለሁ። አሁን እግዚአብሔር እድቶ በሌላ ደግሞ ቁጥር 2 መዝሙር ይዤ ወንድሞችን ፍለጋ መጥቼ አሁን አንተን ጥሩ ወንድም መከታ የምትሆን ወንድም እውነተኛ ወንድም ልብ የሚፈልገው ወንድም አግኝቻለሁ። እግዚአብሔርን በዛ ደግሞ አመሰግናለሁ። በእውነቱ እናመሰግናለን። እኔም ስላገኘሁት በጣም ደስ ብሎኛል። አንዳንድ አጠር ያሉ ጥያቄዎችን ለመጠየቅ ነበረ። ድሮ ሰዓት ላይ እኛ ሕፃን ባለና ሰዓት እንደው ባልተወለድንበት ሰዓት ላይ ብዙ በቋንቋዎች የተዘመሩ መዝሙሮች አሉ፣ ግን ባለቤቱ ማን እንደሆነ አናውቅም። በሰዓቱ ቴክኖሎጂም ሆነ የተለያዩ ነገሮች ወጥተው አልተገኙም እና ያ መዝሙሮቹ ወደ ሰዎቹ ጆሮ ይደርሳል፣ ግን በሚሞሪም ሆነ በተለያዩ ነገሮች ልናገኝ አልቻልንም። አሁን ያለነው ትውልድ ማለት ነው እና እንሰማቸዋለን። በጣም ደስ ይላሉ። መንፈሱ የተሞላበት እንዲሁም እውነትን እግዚአብሔርን ቃል የሞላበት ያን መዝሙር ሰምቶ ሰው መጽናናበት የድሮ መዝሙሮች ብዙዎች አሉ። እኔም አስታውሰውም እናንተም ደግሞ ዘምራችሁ አለፋችሁ ብዙ መዝሙሮች አሉና ቢያንስ ከዛ አንድ ሁለት መዝሙሮችን እንደው ብታስተዋውስልን በራስ እንደው ዜማ ብትልልን በጣም ደስ ይላል። ምክንያቱም ብዙ ሰዎች ያን መዝሙሮች እንኳን አሁን ዛሬ ያ ዘማሪ መጥተው ቢዘምሩ በጣም ደስ የሚሉትም አሉ። ስለዚህ ከድሮ ዘማሪዎችን የምታስታውሳቸው እናንተ ሲዘምሩ ስታገለግሉ በቁጥር 1 ላይ የተሰሩ መዝሙሮች አሉ። ከነዛ የምታስታውሳቸው መዝሙሮችም ካሉ እንደው ብትልልን በጣም ደስ ይለናል። በዛ የበድሮ አሁን ሄኖክ ሌራ የሚባል በጣም አንጋፋና በጣም እውነት መዝሙሩ ወደ ሰው ህይወት ዘልቆ የሚገባ መዝሙሮችን ዘምሯል። አሁን እሱ በቃ በተለያየ መንገድ
እንግዲህ እቺ ዓለም በጣም ትገፋለች። እውነትን የሚናገሩትን እውነትን የሚያወሩትን ብዙ ጊዜ ታስለፋለች። ስለዚህ አሁን እሱ ከዘመረው ዘመኖቹ መዝሙር ከሃጎዳው ሃያ ከሃጎዳው ኑስ ጣልያው ሃያ እስራኤል ያቆመው ከሃጎዳው ሃያ ከሃጎዳው አማኑኤል ያው ሃያ ከሃጎዳው ሃያ ከሃጎዳው ኑስ ጣልያው ሃያ እስራኤል ያቆመው ከሃጎዳው ሃያ ከሃጎዳው አማኑኤል ያው ሃያ ባለው መዝሙር ነበር። በእውነቱ በጣም ደስ የሚል መዝሙር ነው። ይሄ መዝሙር ሲዘመር አይ ቲንክ አላቅም መዝሙሩን እሰማዋለሁ ግን በደንብ አላወኩም። ያ ዘማሪ ማን እንደሆነ ራሱ አላየሁትም ማለት ነው። በአይኔ አላየሁትም እና ይሄንኝ መዝሙሮች እንዲሁም ሌላም አለ የተለያዩ መዝሙሮች አሉ። በእውነቱ የእናንተ መዝሙሮች ራሱ ማለት ነው እናንተ አብራችሁን ከልቃይላፍ ዘማሪ ሀብታሙ ጋር የተሰራችሁ መዝሙሮች አንድ ላይ ሆናችሁ ያገለገላችሁ ብዙ ታይሞች ያሳልፋችኋል። ያ መዝሙሮች የእናንተ መዝሙሮች እንደው አንዱን ብትዘምርልን ከእናንተ መዝሙር እናንተ ዘምራችሁ ያለፋችሁ ወደ ሰዎች ጆሮ ላይ ሰዎች ልብ ላይ የተቀመጡ ብዙ መዝሙሮች አሉና ይህን መዝሙር እንደው አንዱ ብትልልን በጣም ደስ ይለናል። አዎ አመሰግናለሁ። አሁን ከዚህ አባት ጋር ብዙ ብዙ መዝሙሮችን በቋንቋ ቀይረናል። አማርኛው ወደ ቋንቋ እየቀየረን እየዘመረን በተለይ ደቡብ ኢትዮጵያ ላይ እየዞረን ጠዋት ተነስተን ሌሊት ማታ ተነስተን እስከ ማታ ድረስ በእግር እየተጓዘን ነው የዘመርነው። ያ አባት በጣም ውለታ ከፍሏል። ወደኛ በተለይ ወደ ደቡብ አካባቢ በጣም ውለታ እየሰራ አባት ነው። ከሱ ጋርም መዝሙር አንድ ቁጥር 1 ነበረ እና ከዛ አንዱ መዝሙር ዘምራለሁ። ጦሳውን ዮሳዮ ማላታይ ቤትሲ አሳው ባግዶ ሲቆይርጥችሲ ኢራያዋይ ወዲያን እሟድገችሲ ጎዳውኑና ማራርክ ነጋራይ ዳሪሲ ጦሳውን ዮሳዮ ማላታይ ቤትሲ ኤራያዋይ ወዲያኔ እሟድግችሲ ጦሳውኑና ማራ ናጋራይ ዳሪሲ ጎዳውኑና ማራርክ ናጋራይ ዳሪሲ ኬታዋፕ ማቾ ሻኬድድያ ላይታን እስኬታ አሳይ ሄዛኪዶ ወዲያን ሲቆያዋንደ ኢየሱስ አሻክችን ጦሳ ዋራሴ ሻኮይ መረትችን ጦሳውን ዮሳዮ ማላታይ ቤትሲ አሳው ባግዶን ሲቆይርጥችሲ ኢራያዋይ ወዲያን እሟድግችሲ ጎዳውኑና ማራርኬ ናጋራይ ዳሪሲ። በእውነቱ ዘማሪ መላእክትን ያሰማልን። እነኚህ ዘማሪዎችን እኛ አሁን ራሱ እንደገና እነሱ ብሰሩ በጣም ደስ የሚሉ መዝሙሮች ናቸው። ጡመ ዜማ ያለው ልብን የሚማርኩ በጣም ደስ የሚሉ በሰዎች ልብ ላይ ያሉ መዝሙሮች ናቸው። ዛሬ እንደው አንተን በማግኘት በጣም ደስ ብሎኛል። በመተዋወቄ በጣም ደስ ብሎኛል። እንደዚህ አይነት መዝሙሮችን ዘምራችሁ አልፋችሁ ዛሬ ደግሞ ማን አለ የት ሄደ የት ገባ ምለው ጠያቂያታችሁ ቆይታችሁ እግዚአብሔር ደግሞ ለዚህ ቀን ለማድረስ ቢዘገይም የሚቀድመው የለምና ዛሬ ደግሞ ለዚህ አድርሷል። 17 ዓመት ሙሉ ከመንፈሳዊ አገልግሎት ከመዝሙር አገልግሎት እርቄ ከዛ በኋላ በመጀመሪያው በተሰራችሁ በእነዚህ መዝሙሮች አስታውሳለሁ። ሀይተ ጎዳን ወፋ ይተና የሚለው መዝሙሮች የተለያዩ መዝሙሮች የድሮ መዝሙሮች አሉ። ያን አለፉና አሁን ደግሞ እንደ እግዚአብሔር መልካም ፍቃድ ደግሞ ቁጥር 2 መዝሙርን ይዘመታል አይደለ? በጣም ደስ የሚል ማለት ነው። ቁጥር 2ን መዝሙር ይዞ መጥቷል። ስለዚህ አሁን ቁጥር 2 መዝሙርም እዚህ የዘማሪ ከበደ ካማ መዝሙር በቅርቡ ይመረቃል። እሱንም ደግሞ በዩቲዩብም በተለያዩ ነገሮችም ይለቀቃሉ። ይሄም ሚሞሪዎች ምናምንም ለመስጠት ተዘጋጅቶ ነው የመጣው።
ስለዚህ ይሄንም ወንድማችን እያበረታታን አብረን ደግሞ እያገለገለን ከአሁኑ በኋላ ከመንፈሳዊ አገልግሎት እንዳይራቅ አብረን ሰብስበን አንድ ላይ ብናገለግልበት ጊዜ ቅርብ ሆኗልና ማለት ነው። ስለዚህ እግዚአብሔር ሁሉም ቻይ አምላክ ነው፣ ሁሉም አድራጊ አምላክ ነው። ስለዚህ ታምር ይሰራል። ስለዚህ ድሮ የጠፉ በቋንቋ ለመዘመር ወደኋላ ያሉ አንገት የደፉበት ቀን ይበቃል። ስለዚህ በእኛ ዘመን ደግሞ በቋንቋ እናገለግላለን፣ በቋንቋ እንዘምራለን፣ በቋንቋ ይሰበካል፣ በቋንቋ ይዘመራል ከአሁኑ በኋላ እና በጣም ደስ ብሎኛልና አሁን ቁጥር 2 መዝሙር ምን የሚል ነበረ? ቁጥር 2ቱን ሪሱን ብታስታውስልን ምን የሚል ነበረ? ቁጥር 2 መዝሙር አሁን በጣም ብዙ ጊዜ 17 ዓመት ምናምን የተለፋበት ነው። ቁጥር 2 ማለት ተነማድዳጋ ታኒ ገለተና ተናሄምዳጋስ ታኒ ዘመረና ይላል። እርሱ የአልበሙ መጠሪያው ነው። ኦኬ በቋንቋ ነው እሱ በቋንቋ ነው። በእውነቱ በጣም ደስ ይላል። በአማርኛ ተነማድዳጋ እኔን ያገዘኝ እኔ አመሰግነዋለሁ አይደለ? የረዳኝን እግዚአብሔርን አመሰግናለሁ፣ ለስሙ ዘምራለሁ። ቅዱስ ዳዊት እንደው ልብ አምላክ የተባለው ቅዱስ ዳዊት እንዳለው ማለት ነው። የረዳኝን አምላክ አመሰግነዋለሁ። ምክንያቱም የረዳን ያገዘን ፈጣሪ ነው፣ አምላካችን ነው። ይህን ደግሞ ወደ ቋንቋ ቀይሮ ተነማድዳጋ ታኒ ገለተና ተናሄምዳጋ ታኒስ ዘመረና ተናሄምዳጋ የሚለው ነው። በእውነቱ በጣም ደስ የሚል ጦመ ዜማ ነው። እንደው ብችልልን ርዕሱን ብታሰማና ቢያንስ ወደፊት ራሱ ሰዎች እስከሚመጡ ድረስ በጉጉት እንደሚጠብቁ ተስፋ እናደርጋለን። ርዕሱን ብቻ ብትልልን በጣም ደስ ይለኛል። እሺ አመሰግናለሁ። ተነማድዳጋ ታኒ ገለተይሲ ተናሄምዳጋ ሴታኒ ዘመራይሲ ሰልዋሳጦሳን ታጎዳ ዘንፋዲስ ሰልዋሳጦሳን ታጎዳ ዘንፋዲስ ተነማድዳጋ ታኒ ገለተይሲ ተናሄምዳጋ ሴታኒ ዘመራይሲ ሰልዋሳጦሳን ታጎዳ ዘንፋሲ ደንጣዬነካ አሱንታ ሰባይሲ። በእውነቱ ደስ የሚል መዝሙር ነው። ጡመ ዜማው ያለው እንዲሁም ደግሞ እግዚአብሔርን ቸርነቱም ደግነቱም ያደረገልን ደግሞ ነገሩን ሁሉ ስናመሰግነው በእውነቱ ለሱ የሚከፍለው ነገር እንኳን በገንዘብ በለካ የለም። ለምናወጣው ለእስትንፋስ ወራቱ በገንዘብ ብነካ ከፍለን አንጨርሶም። ግን እግዚአብሔር በነፃ ሰጥቶን ይኸው ለሱ የሚገባውን ምስጋና ስለሆነ በምስጋና መተሃል። ስለዚህ ይሄ ቁጥር 2 ደግሞ ገና ያልተለቀቀ ወይም ያልተመረቀ መዝሙር ነው። ወደ ሰዎቹ ለመድረስ ጥቂት ቀናቶች ነው የቀሩት። ስለዚህ ይሄ መዝሙር ሲመረቅም ወደ እናንተ በሙሉ በዩቲዩብም ላይ በተለያዩ ነገሮች ይደርሳል። እንዲሁም ደግሞ ወንድማችን ያለበት ቦታ አቅራቢያ ላይ እንዶ ያላችሁ መታችሁ እንዶ መዝሙሩን ብታስመርቁልም ለማለት ነው። በመጨረሻ ላይ የምታስተላልፈው ነገር ካለ ማስተላለፍ ትችላለህ። እኛም ደግሞ ገና የሚወጡ ወጣቶች ጀማሪውንም የምትላቸው ነገር ካለ በመጨረሻ ላይ የምትለው ነገር ካለ እድል ልስጥ። አመሰግናለሁ። እኔ መጨረሻ ላይ ምሮ ማመሰግን የምፈልገው ዘማሪ ገብረ አምላክ ደሳለኝ ብዙ ጊዜ ከጎኔ ላይ ሆኖ በቃ አንተ መውጣት የለብም መስራት አለብህ ብሎ እያገዘ ነበረ። እሱን ማመሰግን እፈልጋለሁ። ሁለተኛ ደግሞ ዲያቆን ዘማሪ ሙሉቀን ሙሉሱን ማመሰግን እፈልጋለሁ። ስለዚህ በዩቲዩብ ላይ በቲክቶክ ላይ ብዙ ነገር እየሰራ ነበረ። እሱን አይቼን ይሄን ልጅ ለማየት ብቻ ከአዲስ አበባ ተነስቼ ስመጣ እንዲሁም አገኘው። በቃ በጣም ስራ ይሰራል። እኔ ለሱ ኢትዮጵያ ሕዝብ እንጸልይ እፈልጋለሁ መጀመሪያ። ሁለተኛው ደግሞ በቋንቋ የሚዘምሩ ዘማሪዎች በየቦታው በነጥል ምናምን ከሆናችሁ ትጠፋላችሁ። እርግጠኛ ስለሆንኩት ነው። በቃ ውጤት አታምጡም። አንድ ግን ስንሆን አንድ ሆነን ከሰራን ትልቅ ቦታ እንደርሳለን፣ ለዓለም እንተርፋለን። ቋንቋችን አንሶ አይደለም። አሁን በቋንቋ ሰውን ማስተማር እየቻለን በቋንቋ ሰውን መስበክ እየቻለን መዘመር እየቻለን ዝም ብለን ሌላው ላይ እየተነጠለ በቃ ወደኋላ ቀርተናል። አሁን ግን እንንቃበት። አንድ ሆኑንና ተጠናክረን በቃ መስመሩን አውቀናል። ስለዚህ መስመሩን ባውቅን መሰረት ቀጥ ብለን ወደ አንድነት መተን ስራ እንስራ ነው የምለው። በቃ ለወጣቶች የሚያስተላልፈው መልእክት ራሳችሁን ጠብቁ፣ ከክፉ ከዓለም ራሳችሁን ጠብቁ፣ ወደ እግዚአብሔር ቤት ተመለሱ፣ እግዚአብሔርን አንድ ላይ እናመሰግን ነው የምለው። በጣም አመሰግናለሁ። ቃለ ሕይወት አሰማልን። ይሄ ለዘመርኩ አንድ ቤት እግዚአብሔር ዝማሬ መላእክትን ያሰማልን። በእውነቱ እናመሰግናለን። ከጣዕሙ ብዛት አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን።
እግዚአብሔር ደግሞ ሁላችንም እንዲሁ ጀምረናልና ለፍጻሜ ያደርሰን። አሜን። የሰው ልጅ መጨረሻው ሲያምር ነውና የሚያምረው መድኃኒዓለም የሁላችንም መጨረሻ ያሳምርልን። አሜን። እኔም ፈልገው ይሄ ነው። እኔም በማግኘቴ በጣም ደስ ብሎኛል። ወደፊትም ደግሞ የተለያዩ ስራዎችን ስንሰራ በቁጥር 3ም ስንመጣ እንደ እግዚአብሔር መልካም ፍቃድ እኔ ራሱ ቁጥር 1 አልበም መቶትን ማዳጎ በሚሰራበት ላይ ብዙ ነገሮች ደርሰውብኛል። እንደ እግዚአብሔር መልካም ፍቃድ ለዚህ ደርሻለሁ። ክብር ምስጋና ለእርሱ ይግባው። በጉልበቴ በኃይሌ በአቅሜ አይደለም፣ እግዚአብሔር ረድቶኝ ነው። በዚህ በወጣትነቴ ዘመን እግዚአብሔር ነው የመረጠኝ። በመጽሐፍ መክብብ እንደሚባለው ማለት ነው በጉብዝና ወራት እግዚአብሔርን አስብ ይላል አይደለ? ስለዚህ በጉብዝና ወራታችን እግዚአብሔር ማሰብ፣ ለሱ መገዛት፣ እሱን ማገለገል፣ ለሱ መዘመር ነው። ስለዚህ እሱ ሰጠን፣ ለሱ ነው የምንሰጠው። ገንዘብ ቢሆን ከየትም አናገኘው ነበር። ከገንዘብም በላይ መዝጋና ነው ለሱ የሚገባው። ስለዚህ እያገለገለን እግዚአብሔር ከፈቀደ አብረን እንመጣለን። እቺ ደግሞ ቲክቶክ መንደሯንም የምታውቁት ታውቁታላችሁ። ዘማሪ ዲያቆን ሙሉቀን ሞልሶ ይላል። እንዲሁም ደግሞ እዚህ ዩቲዩብን ምናምን የምትከታተሉት እንደ ዩቲዩብን ሰብስክራይብ እንድታደርጉልኝ ብላቴና ሚዲያ 21 ይላል። ስለዚህ ብላቴና ሚዲያን 21 ሰብስክራይብ እንድታደርጉልኝ ኮሜንት ላይ የምትፈልጉ ሰው ካሁን በኋላ ኢንተርቪው እክልን አድርግ የምትሉ ሰው ካለ ኢንተርቪው አደርገዋለሁ። ኮሜንት ጻፉልኝ። እንደዚሁ በድምጽ ሰርቼ አላውቅም። ለመጀመሪያ ጊዜ ነው ዛሬ የመጣሁት። ያው የምታውቁት በመዝሙር ብቻ ነው የምታውቁኝ። መዝሙር ለቃቸዋለሁ፣ እሰራቸዋለሁ። የሰሩት መዝሙሮች ደግሞ እንዲሁ ወደ እናንተ ይለቀዋለሁ ማለት ነው። ቪዲዮና አውዲዮን ደግሞ ወደ ቪዲዮ ኤዲቲንግ የተሰሩ መዝሙሮችን ይለቅ ነበረ። ዛሬ ደግሞ እንደዚሁ ወንድማችን ጋር በድምጽ ያወራን መጣንና ለቤቱ አዲስ ሆናችሁ ቤቷን ሰብስክራይብ በማድረግ ለሌሎችም እንድትደርስ ሼር እያደረጋችሁ እንድትተባበሩን ነው የምለው። ሰላም እግዚአብሔር ከነም ከናንተም ጋር ይሁን። በጣም አመሰግናለሁ። እግዚአብሔር ይስጥልን።